አንድ ወንድ ምንድነው እንደረካች የሚያውቀው በምንድነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል፣ ሴት ልጅ እንደ ወንዶች ትጨርሳለች ወይ፣ ፈሳሽ አላት ወይ፣ በምን እናውቃለን እንደጨረሰች? እና ብዙ ጊዜ የምመልስላቸው መልስ ለምን አትጠይቋትም፣ ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው፣ ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ። ፌክ የምታደርግ ሴት አለች፣ እንደረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ። ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው። ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ። ለምሳሌ ልብ ምት ይጨምራል፣ ያተነፋፈስ ስርዓት ይጨምራል። ግፊት ቢለካ በዛ ሰዓት በጣም ሀይ ነው የሚሆነው። የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 እና ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም። ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል። ሴትም በዛ ኮንትራክሽን ፈሳሽ አላት። ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው። ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል፣ ፈሳሹ ላይወጣ ይችላል። ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠኑ አነስ ያለ ሊኖር ይችላል ማለት ነው። ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር፣ የአተነፋፈስ መጨመር፣ የጡንቻዎቿ በጣም ቶሎ ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው። ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው። አንድ ሰው ደግሞ በምንድነው ሲያወራ የሰማሁት ከድምጽ ጋር በተገናኘ በዛም ደግሞ ማወቅ ይቻላል የሚል ነገር አንስቷል። ከድምጽ ጋር ኢን ሴንስ አሁን ቅድም እንዳልኩ ፌክ ኦርጋዝሙ የሚደረግበት አንደኛው ሚንስ ነው። በግንኙነት ኢት ዲፔንድስ እንደ ሴቷ ማለት የምትጮ ሴት ልትኖር ትችላለች፣ ዝም የምትል አንዳንድ ቃላቶች የምታወጣ ሴት። እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለው እያሉ ነው የሚነግሩኝ። ለእኔ እኔ ኖርማል እንደሆነ ነው የምነግራቸው። ለምሳሌ አንተ የምትወደው ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል? ከሱ ከጓደኛ ይለያል። በቃ ልክ እንደዛ ነው። ሴክስም ላይ ወይም ግንኙነት ላይ ይለያያል። ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ድምጽ ካለ ረክታለች ቢባል ነገር የለም። ድምጽ መኖሩ ፌክ ነው ወደሚለው ነገር ሌሎች ሰዎች እንዲሄዱ ያደረጋቸው ምክንያትም ይሄ ነው ማለት ሊሆን ይችላል። አሁን እሺ፣ ከዚሁ ከሴቶች የስንፈተ ወሲብ ጋር በተገናኘ ከገለጽሻቸው ከአራቱ አንደኛው እንደሆነ ታወቀ። ከዛ በኋላ ሕክምናው ተደረገ። ግን ያ በሕክምና ማይስተካከል ከሆነ ኔክስት ስቴፕ ምንድነው የሚያደርጉት? ሕክምና ካልተስተካከለ ኩላሊት ፌል አረገ፣ ተነቅሎ ተተካ፣ ፌል አረገ። ልክ እንደዛ ነው ይሄ ሕክምና። አሁን በጣም ለየት ብሎ እንዲወጣ ተደረገ እንጂ የተለየ ነገር የለውም። አብርሽ ሁሉንም ስቴፖች እንሞክራለን። ለምሳሌ ለሕክምና ሲመጡ አሁን በግንኙነት ጊዜ ህመም ያላቸው ሴቶች አሉ። ህመሙ የመጣው ምናልባት እዛ አካባቢ ካለ ኢንፌክሽን ሊሆን ይችላል፣ ከአፈጣጠር ችግር ሊሆን ይችላል፣ ቫጂኒስመስ ከምንለው ችግር ሊሆን ይችላል። ስለዚህ ምክንያቱን እናቅና ትሪትመንት ኦፕሽኖቹን ዲስከስ እናደርጋለን፣ እንጀምራለን ትሪትመንቱን። የመጀመሪያ እንደውም ስንፈተ ወሲብ ሴቶች ላይ ትዕግስት ነው የሚፈልገው ሕክምና። በአንዴ ውልቅ ብሎ የሚወጣ ችግር አይደለም። ትዕግስት ይፈልጋል፣ ጊዜ ይፈልጋል፣ የታካሚዎቹን ዴዲኬሽን ይፈልጋል። መደረግ ያለበትን ነገር ኤቭሪዴይ ማድረግ አለባቸው። የሚሳደርጉ ሳይሰላችሁ እንደዚህ ካልሆነም ብለው ሳይተውት ነገሩን ረዘም ላለ ጊዜ እየተከታተሉ ማከም ያስፈልጋል ማለት ነው። ስለዚህ አንዲት ሴት አሞኛል ግንኙነት ላይ ብላ ስትመጣ ህመም ሊፈጥር የቻለበትን ምክንያቶች ሁሉ ነው የምናየው። ኢንፌክሽን ከሆነ እናከመዋለን። እዛ አካባቢ ያለ የአፈጣጠር ችግሮች ከሆኑ የሚስተካከልበትን መንገድ እናያለን። ስለዚህ ያሉትን ችግሮች እንዳመጣጣቸው ነው መፍትሄ የምናቀርበው እንጂ ለሴቶች ስንፈተ ወሲብ ይሄን መድኃኒት ውሰዱ፣ ለወንዶች ይሄንን የምንለው ነገር አይደለም። ሌላው አሁን በትዳር ላይ ያሉ ባልና ሚስቶች አንድ ባል ሚስቱን ከዚህ በፊትም ጠይቄሽ ነበር እዛኛው ላይ እና ይሄንንም አትመልስልህም መቼም አሉት። አንድ ባል ሚስቱን
የእርካታ ደረጃዋን ከፍ ለማድረግ የእሷን እያንዳንዱ መነካት ያለባቸውን ቦታ ማወቅ መቻል አለበት። እና ስለ ጂስፖት አነሳሽ እና ከዛ በኋላ እንትን አላልሽው ሜቢ እሱንም በደንብ እንትን ብናደርገው የብዙ ሰዎችን ችግር ይፈታል ብዬ አስባለሁ። እና ምንድነው እንዴት መደረግ ያለበት? እንግዲህ ሴት ልጅ ምን ዝግጁ ያደርጋታል የሚለውን ለማወቅ የሴት ልጅ አፈጣጠር ስሜቷ ምኑ ጋር ያለው የሚለውን ማወቅ ነው። የመጀመሪያው እንግዲህ ኒፕል ስቲሙሌሽን ነው ወይም የጡት ጫፎችን በደንብ ስቲሙሌት ማድረግ ነው። ሁለተኛው ክሊቶራል ስቲሙሌሽን ነው። አማርኛው ይከብዳል ለመጠቀም። ስለዚህ ክሊቶራል ስቲሙሌሽን። ሌላ ስቲሙሌሽን አይነቶች አሉ ከኛ ሀገር ካልቸር ጋር አይሄዱ እነዛ ስቲሙሌሽኖች ማለት ነው። ስለዚህ በዋነኝነት ኒፕል እና ክሊቶራል ስቲሙሌሽን የሴት ልጅ ስሜት እንዲነቃቃ ኦርጋዝም እንድትደርስ ይረዳታል ወይም እርካታን ኤክስፒሪየንስ እንድታረግ ይረዳታል ማለት ነው። ስለ ጂስፖት ያወራ ነው። ያው ጂስፖት አናቶሚው በሳይንስ ትንሽ አከራካሪ ነው። አንዳንዱ ጂስፖት የሚባል ነገር የለም ይላል። አንዳንዶች ደግሞ ጂስፖት የክሊቶሪስ አካል ነው አንደኛው እና አናቶሚው ለማስረዳት ራሱ ይከብዳል። ከሰው ሰው ይለያያል። ግን አናቶሚው ከተገኘ እሱ ስቲሙሌት እየተደረገ የግንኙነት ፍላጎት መጨመርና እርካታ እንዲደርሱ የተደረጉ ሴቶች የተወሰነ ቢሆንም ጥናቶች ደግሞ ያሳያሉ። ስለዚህ ጂስፖትን በዋነኝነት እንዲጠቀሙ የምንመክረው የተገረዙ ሴቶችን ነው። ያ ማለት ምንድነው? ክሊቶሪስ እንግዲህ የሴቶች የውጨኛው የብልት አካል ላይ ወጣ ወይም ጎላ ብሎ ያለው አካል ነው። ኦልሞስት 80% ስሜት እሱ ላይ ነው ያለው። በጣም ብዙ ነርቭ ኢንዲንጎች ስላሉት ስሜት እሱ ላይ ነው ያለው ማለት ነው። እሱን ስቲሙሌት በተደረገ ቁጥር የሴት ልጅ ስሜት ጣሪያ መድረስ ከፍ ይላል። ሲገረዙ ሴቶች ደግሞ እሱን ቆርጠው ነው የሚያወጡት ግርዛት ላይ ማለት ነው። ስለዚህ እሱ ከተቆረጠ በኋላ ከታች ጂስፖት አለ። አንቴሪየር ቫጃይና ላይ ብዙ ጊዜ ይገኛል። ወይም አንቴሪየር እንግዲህ ፊት ለፊት ነው፣ ቫጃይና ብልት ነው። የብልት ፊት ለፊተኛው አካል ላይ ጂስፖት የሚባለው አካል ይገኛል ማለት ነው። ስለዚህ እሱን ሎኬሽኑን በደንብ አውቆ ወይም አናቶሚውን አውቆ ስቲሙሌት ማድረግ የሴት ልጅ ፍላጎት ከፍ እንዲል ያደርጋል። ስለዚህ አጥኑ አናቶሚውን ማጥናት ያስፈልጋል። ሌላው ከኦቫሉዌሽን ጋር በተገናኘ በወር ውስጥ የሴቶች የማንስትሬሽን ሳይክል ላይ ሂደቶች አሉት። በየትኛው ጊዜ ላይ ይህ ግንኙነት የሚደረግ ነው ልጅ ሊመጣ የሚችለው? እንደገና ደግሞ ከአንድ ዶክተር ጋር ረጅም ጊዜ ነው ኦልሞስት ከ5 ዓመት ምናምን በፊት ነው ያወራ ነው እና አላመንኩትኝም ነበረ። አሁን እንግዲህ እስኪ እናረጋግጣለን። ባልና ሚስት የሚፈልጉትን ጾታ መውለድ ይችላሉ። ወንድም ሴትም መንታም የሚመጣበት ይህንን ካልኩሌሽን ተጠቅመው የፈለጉትን ነገር ወይንም ወንድ ልጅ ከፈለገ ወንድ እንዲመጣ፣ ሴት ከፈለገ ሴት፣ መንታም ደግሞ ከፈለጉ ያንን ነገር እንትን ብለው ማምጣት ይችላሉ የሚል ነገር ነግሮኝ ነበር። አላመንኩትም። እውነት ነው? ከወር አበባ ዑደቱን ጀምር አይደል? ስለዚህ ወር አበባ ዑደት እንግዲህ አንዲት ሴት ልጅ እድሜዋ 13 ዓመት በአቬሬጅ ከደረሰ ጀምሮ የምታየው የህይወት አንደኛው ሂደት ነው ማለት ነው። የወር አበባ ዑደት ኖርማል የምንለው አለ፣ ሬጉላር የምንለው አለ። ኖርማል የሚባለው ፍሰቱ ከ21 እስከ 35 ቀን ባለ ኢንተርቫል የሚመጣ እንዲሁም ቆይታው ከ2 እስከ 7 ቀን የሚቆይ የወር አበባ ዑደት ኖርማል የሆነ የወር አበባ ዑደት እንለዋለን። አንዳንዱ ሴት ደግሞ ሬጉላር የሆነ ነው ያለው። ያ ማለት በየ28 ቀኑ የወር አበባ ዑደት የምታይ ሴት ትኖራለች ማለት ነው። በቋሚነት ነው? አዎ፣ በየወሩ 28 ቀን ላይ ወር አበባ ፍሰት ይጀምራል ማለት ነው። ስለዚህ ኦቭሌሽን የምንለው ወይም ያኮረተው እንቁላል የሚለቀቅበት ቀን ማኮረት ወይም ዝግጁ የሆነ እንቁላል የሚለቀቅበት ኦቭሌሽን እንግዲህ አማርኛው እንደዚህ አይነት ትርጓሜ ያለውና የሚለቀቅበት ቀን አንድ ቀን ነው ከዛ ከአንድ ወር ሳይክል ውስጥ ማለት ነው። ስለዚህ እሱን ቀን የወር አበባ ዑደትን በደንብ በመከታተል ማወቅ ያስፈልጋል። ለምሳሌ አጭር የወር አበባ ሳይክል ያላት 21 ቀን የሚመጣ ሴት ነው ኖርማል የምንለው። ረጅም የወር አበባ ዑደት ደግሞ 35 ቀን ቆይቶ የሚመጣባት ሴት ነው። አቬሬጅ 28 ቀን አለ ማለት ነው፣ ወይም ሬጉላር ሶስቱ ነው ያለው ማለት እንትን ሊመጣ ይችላል። 26ም ቀን ሊመጣ ይችላል፣ 27ም 31ም 32ም። ግን በእነዚህ ሬንጆች ውስጥ መካከል የወር አበባ ዑደት ከመጣ
ኖርማል ነው፣ ችግር የለም ወይም የተዛባ የወር አበባ ዑደት አይደለም። አንዳንድ ሴት በ26 ቀን መጣብኝ ተዛባብኝ የምትላለች። ለዛ ነው ይሄንን ኢንተርቫሉ ከዚህ እስከዚህ ከሆነ ኖርማል ነው። ስለዚህ አጭር የወር አበባ ዑደት ወይም የሾርት የወር አበባ ሳይክል ያላቸው ሴቶች ኦቭሌት የሚያደርጉበት ቀን ቅርብ ነው ወይም አጭር ነው። ያ ማለት ምን መሰለ? ለምሳሌ በ28 ቀን የምታይ ሴት አለች አይደል? በአንድ የወር አበባ ፍሰቷ የመጣ ሴት ወይም ነሐሴ 1 ፍሰቷ የመጣ ቀጣይ ነሐሴ 28 ነው የሚመጣው። ስለዚህ 14 ቀን ትቀንሳለህ ወደኋላ። ነሐሴ 14 ይሆናል። ስለዚህ 14ኛው ቀን ላይ ያው የተለያየ ሆርሞኖች አሉ። እሱ ለሕክምናው ስላሉ ሰዎች ነው የሚገባው። ስለዚህ እነሱን ማብራራት አይጠበቅብኝም። ብቻ 14ኛው ቀን ላይ ኦቭሌሽን አለ ተብሎ ይታሰባል። ወይም እንቁላል ዝግጁ የሆነው ጽንስ እንዲሆን ይለቀቃል። ስለዚህ ግንኙነት ማድረግ ያለባት እች ሴት መች ነው? ኦቭሌት የምታደርግበት ቀን ላይ ማለት ነው። የወንድ የዘር ፈሳሽ ደግሞ ማህፀን ውስጥ ከ3 እስከ 5 ቀን በአማካይ ሊቆይ ይችላል። ስለዚህ ኦቭሌት ከማድረጓ 5 ቀን በፊት ጀምሮ እች ሴት ግንኙነት ብታደርግ ፈሳሹ እዛ ውስጥ አይደል የሚቀመጠው? ልክ እንቁላል በሚለቀቅበት ጊዜ ፈሳሹ ሄዶ እንቁላሉን መስበር ይችላል ማለት ነው። ስለዚህ ፈርታይል ዊንዶ የምንለው ኦቭሌት ካደረገችበት በታች ያሉት 5 ቀናቶች ላይ ነው። ስለዚህ እርግዝና በዛ ጊዜ ውስጥ የመፈጠር እድል አለው ማለት ነው። ኦኬ ሶ አሁን ወደ ኔክስት ከመሻገራችን በፊት ከነዚህ ቀናት ውጪ ግንኙነት ቢደረግ እርግዝና የመከሰት ቻንስ ይኖረዋል? አይኖረውም ነው እንግዲህ። ሴፍ ፔሪድ እና ፈርታይል ፔሪድ የምንለው አለ እርግዝና ላይ። ስለዚህ አሁን የአጭሩንና የረጅሙን በዛው ላስረዳ። ሌላም አንድ ሹ ስለነበረ የሚዲያ ላይ ወር አበባ ላይ ያለሽ ግንኙነት አድርገን አርግዛለች የሚል ነገር ነበርና እንደሱ አይነት ነገር አይከሰትም የሚሉ የተወሰኑ ማህበረሰቦች ስለነበሩ እሱንም በዛው ክሊር ለማድረግ ማለት ነው። ስለዚህ አሁን ያስረዳው ሬጉላር የወር አበባ ዑደት ያላትን ሴት ነው 14ኛው ቀን ላይ ኦቭሌት ታደርጋለች በሚል ማለት ነው። 21 ቀን ሳይክል ያላት ሴት አለች። 21 ቀን ማለት ነሐሴ 1 ብታይ ያው ነሐሴ 21 ደግሞ የወር አበባ ፍሰት የሚመጣበት ማለት ነው። እነሱ አይነት ሴቶች ደግሞ 14 ቀን ስትቀንስ 7ኛው ቀን ይሆናል። የወር አበባ ፍሰቷ 5 ቀን እንኳን ቢቆይ 6 እና 7ኛው ቀን ላይ እቺ ሴት 7ኛው ቀን ላይ እንቁላል የሚለቀቅበት ቀን ይሆናል ማለት ነው። አንዳንድ ሴቶች ኢቭን የወር አበባ እያዩ ግንኙነት ቢያደርጉ የወንድ የዘር ፈሳሽ 5 ቀን ስለሚቆይ እንቁላል ሲለቀቅ ጽንስ ሊፈጠር ይችላል ማለት ነው። ይመከራል ግን በወር አበባ ጊዜ ግንኙነት ማድረግ? አይመከርም። እኔ አሁን በሃይማኖት ከሄድን ጭራሽ አይመከርም። ሳይንሱም አይመክርም። ሪስክ ኦፍ ኢንፌክሽን በጣም ሃይ ነው። ፒአይዲ ወይም ፐልቪክ ኢንፍላማቶሪ ዲዚዝ የምንለው ሴቶች ላይ መሃንነት እስከሚያደርስ ድረስ የሚያደርስ ኢንፌክሽን የመከሰት እድሉ ሃይ ነው። ስለዚህ በወር አበባ ጊዜ ግንኙነት ሪከመንድ አናደርግም። ግን ኢንኬዝ ከተፈጠረ እርግዝና የመፈጠር እድል አለው። ሌላው 35 ቀን የምታይ የወር አበባ ዑደት ሴት ትኖራለች። እሷ ደግሞ ወደ 21ኛው ቀን አካባቢ ነው እንቁላሏ የሚለቀቀው። ስለዚህ ከ21 ቀን ደግሞ 5 ቀንሰ የዘር ፈሳሽ የሚቆይበትን እድሜ ከሱ ቀደም ያሉትን ቀናቶች ላይ ግንኙነት ቢደረግ የመረገዝ እድሉን ይጨምረዋል ማለት ነው። አሁን ያወራ ነው ከእርግዝና ጋር በተገናኘ ነው። በወር አበባ ጊዜ የሚከሰቱ ህመሞች እነሱን በምን አይነት መንገድ በዚሁ ነክተነው ብናልፍ ደስ ይለኛል። በምን አይነት መንገድ ህመሙን መቀነስ ይቻላል? የወር አበባ ዑደት ጊዜ ያለ ህመም ስሜቶች በሆርሞን ኢምባላንስ ምክንያት የሚመጡ ህመሞች ናቸው። አንዳንድ ሴቶች ማስመለስ ሊኖራቸው ይችላል፣ ከፍተኛ ሆድ ቁርጠት፣ አንዳንድ ሴቶች ላይ የሆድ ሀቢት ለውጥ ወይም ዲያሪያውላ የሚያጋጥማቸው ሴቶች ይኖራሉ። ሙድ መለዋወጥ ይኖራል። እሱ ኮመን ነው አይደል? አብዛኛው ሴት ኤክስፒሪየንስ ሊያደርገው ይችላል ይሄንን ነገር ማለት ነው። ስለዚህ አንዳንድ የሚመከሩ ሀሳቦች አሉ። እዚህ የወር አበባ ዑደት ከመምጣቱ ከ2 ቀን በፊት አንቲፔን መውሰድ። አንቲፔን ደግሞ ሲወሰድ በተለይ ያን የሆድ ቁርጠት ህመም ከሚያመጣው ሜካኒዝም ጋር በደንብ ሊሰራ የሚችል አንቲፔን መውሰድ የተሻለ ነው። ሐኪም ማማከር ይቻላል። እንዲሁም ደግሞ ሞቅ ያለ ነገር ተደርጎ ሆድ ላይ መያዝ ይመከራል። እሱም የደም ፍሰትን በደንብ ስለሚያቀላጥፍ ወደ ማህፀን የሚሄደውን ደም እንዲጨምር ወይም ሙቀት እንዲሰማ እዛ አካባቢ ሪላክስ እንዲያደርጉ ይረዳቸዋል ማለት ነው።
ስለዚህ በቂ እንቅልፍ እንዲተኙ፣ ውሃ በደንብ እንዲጠጡ፣ አንዳንድ ኤክሰርሳይሶችን እንዲሰሩ፣ ኢቭን ዮጋ እንዲሰሩ ይመከራል ማለት ነው እነዚህን ህመሞች ለመቀነስ። ግን አንዳንዶች ከፍተኛ ህመም ይኖራቸዋል። እሱ ደግሞ ከተለያየ ህመሞች ጋር የተገናኘ ሊሆን ይችላል። ስለዚህ የማህፀንና ጽንስ ስፔሻሊስት ሐኪሞች ጋር መታየት የተሻለ ነው።